በሀገራችን አርቲስቶች መካከል እጅግ አነጋጋሪ ከሆኑት አንዷ ዳናይት መክብብ ናት። ምንም እንኳን በብዙ ኢንተርቪዎች ላይ መቅረብ ባትፈልግም፣ ስለዚህ ተወዳጅ አርቲስት ብዙ ያልተሰሙ መረጃዎችን እንደሚከተለው አቅርበናል። የልጅነትና የትምህርት ጊዜ፣ ልደትና እድገት። ዳናይት በ1986 ዓ.ም በትግራይ ክልል አዲግራት ከተማ ተወልዳ አዲስ አበባ ሳሪስ አካባቢ አድጋለች። ለቤተሰቧ ሁለተኛ ልጅ ናት። አስተዳደግ፣ እንደ ማንኛውም የኢትዮጵያ ልጅ ተቀጣ እንዳደገችና አባቷም ኃይለኛ ቁጡ እንደነበሩ ትናገራለች። በሁለተኛ ደረጃ ትምህርት ቤት ቆይታዋ አስቸጋሪና በጥባጭ ከሚባሉ ተማሪዎች ተርታ ትመደብ እንደነበር ታስታውሳለች። ትምህርት፣ በባህር ዳር ዩኒቨርሲቲ በቴክስታይል ዲዛይን የተወሰነ ትምህርት ከተከታተለች በኋላ በዩኒቲ ዩኒቨርሲቲ በማርኬቲንግ ማኔጅመንት ተመርቃለች። የሙያ ጉዞና ወደ ቃና ቴሌቪዥን መግባት። ዳናይት መክብብ በቴሌቪዥን መስኮት የመታየት ምንም አይነት ፍላጎትም ሆነ ህልም አልነበራትም። ወደዚህ ዓለም የገባችው በአጋጣሚ ነበር። የቃና ቴሌቪዥን ማኔጅመንት ዳይሬክተር የነበሩት ናዝራዊ ገብረስላሴ በኢንስታግራም ገጿ ላይ ተመልክተው ለሙከራ እንድትመጣ ጠይቋት። በወቅቱ የነበራት ተከታይ 4000 ገደማ ብቻ ነበር። የመጀመሪያ ሙከራ። መጀመሪያ ላይ የመሄድ ፍላጎት ባይኖራትም በታላቅ እህቷ ግፊት ለሙከራ ሄዳ #ታይም የተሰኘውን ፕሮግራም መስራት ጀመረች። ደሞዝ፣ ስራ ስትጀምር የመጀመሪያ ደሞዟ 4000 ብር ብቻ ነበር። ዝነኝነትና ሀብት። ዳናይት በአሁኑ ወቅት በኢትዮጵያ ቀዳሚ ከሚባሉት ዝነኞች ተርታ ትመደባለች። ተከታዮች፣ በቲክቶክ ከግማሽ ሚሊዮን በላይ፣ በኢንስታግራም ደግሞ 1.4 ሚሊዮን በላይ ተከታዮች አሏት። ብራንድ አምባሳደር፣ የበርካታ ድርጅቶች ብራንድ አምባሳደር በመሆን ከፍተኛ ክፍያ ታገኛለች። መኪና፣ በአሁኑ ወቅት የምታሽከረከረው መኪና መርሴዲስ ቤንዝ GLE ሲሆን ዋጋውም ከ20 ሚሊዮን የኢትዮጵያ ብር በላይ እንደሚገመት ይነገራል። ይህንን የመኪና አይነት እንደ ዴቪድ ቤካም፣ ኔይማር እና ኪም ካርዲሽያን ያሉ ዓለም አቀፍ ዝነኞች ይጠቀሙታል። ከስራ የመልቀቅ ውሳኔና ያጋጠማት ፈተና። ከቃና መለየት። ከ8 ዓመታት ቆይታ በኋላ ከቃና ቴሌቪዥን ጋር እንደምትለያይ አስታውቃለች። ምክንያቷ ከክፍያ ጋር የተያያዘ ሳይሆን የግል ውሳኔ እንደሆነ ብትገልጽም አንዳንድ ወገኖች ግን ከጣቢያው ጋር አለመግባባቶች እንደነበሩ ይናገራሉ። የኮሮና ወቅት ቅሌት። ከ4 ዓመታት በፊት በኮሮና ወቅት የምሽት ክበቦች ተዘግተው በነበረበት ጊዜ ከጓደኞቿ ጋር ቤት ውስጥ ሺሻ ስታጨስና ሰክራ የሚያሳይ ላይቭ ቪዲዮ በመውጣቱ ከስራ ልትባረር ደርሳ ነበር። ዳናይት ለዚህ ድርጊቷ የኢትዮጵያን ሕዝብና ቤተሰቦቿን ይቅርታ ጠይቃለች። ዳናይት የድምፃዊ ጂጂ አድናቂ ስትሆን ጉራማይሌ የተሰኘው ዘፈኗን ስትዘፍንም ተደምጣለች። በመጨረሻም ስለዚህ አርቲስት ያላችሁን አስተያየት በኮመንት እንድታጋሩን፣ ቻናሉን ሰብስክራይብ እንድታደርጉ እንጋብዛለን። ስለ ሌላ የትኛው ዝነኛ ሰው መረጃ እንድናቀርበላችሁ ትፈልጋላችሁ?